ቆንጆ ነበረች። ቆይ ጠይቃችሁ ስዕል ምንድን ነው? በስዕል የሚገለጽ ውበት የቱ ነው? የእሷነት ሽራፊ የሌለው ስዕል ባዶ አይሆንም? በቀይ መልኳ ውስጥ የሚርመሰመስ ንጹህ ውበት በሸራ ደረት ላይ ማስቀረት የሚመስል ጥበብ የቱ ነው? ከእግዜር ጣት ላይ የተሸረፈች ነፍስ ያላት ስላለች። አዎ ቆንጆ ነበረች። ሰፈሯ በሰዓትነቷ ጠረን ፈገግታ ይሸታል። ፈገግታ ግን ምን ይሸታል? እሷ ያለችበት ሰፈር ፈገግ ትላለች። ስትስቅ ጥርሷ ላይ ሙሉነት ተስሏል። ጉድ የሆነ ስሜት ይረጫል። ብርሃን አልባ ነጸብራቅ አፏ ላይ ይፈልቃል። ሲከደን የሚጠፉ ብቻ ቆንጆ ነበረች። ይጽፏት ነበር ቃላትን እየሸመኑ ግን ካላቸው ሟልጭ ግንባር በውበተኛ ምንድን ነው ስሙ? ንጹህ ሴትነት ቃል ነው? ቀይነት፣ ብርሃማነት በምን ቃል ተገለጸ? ግን ተሳካላቸው? በእሷ እናት ጧት ትመስለው ነበር። አዎ ነበር። አዎ ጧት እሷን ይመስል ነበር። ፊት የሚዳስስ ስስ ፀሐይ ትመስላለች። አነካኩ ያማረ ከመዳፍ በዚያ ጽንፍ ያለው ሁሉ ተስፋን እንደሚሰጥ ውብ አደሳስ። መዳሰስ ቃል አለው? ድርጊት ነው? የመዳሰስ ድርጊት ብቻ ቆንጆ ነበረች። በኮመንት ታፈጣለች። የህላዌ ጉዞ ወደ ምንነት ነው? ወደ ኪሳራ ቀስ እያለ ይጎተታል። ከቀን ወደ ቀን ይጓዛል። ከውብ እሷነት አንድ እርምጃ እያራቃት እየቀነሳት። ይህች ዓለም ውብ ታሪክ የላትም፣ ውቦችን የማያጥፋት ታሪክ እንጂ።